ይህቺ ልጅ በህይወት እያለች ለራሷ ማንነት እንኳን መኖር አልተፈቀደላትም። እናቷ ረጅም ጸጉሯን ቆርጣ የሞተውን ታናሽ ወንድሟን አሮጌ ልብስ እንድትለብስ አስገደደቻት። ምክንያቱም ልጁ ከሞተ በኋላ ቢያንስ በመልክ እንዲመስል ትፈልግ ነበረ። ሁሉም ነገር የጀመረው ከ3 ዓመታት በፊት ነበረ። ልጅቷና ታናሽ ወንድሟ በአንድ ቀን ወደ ወንዝ ውስጥ ወድቀው ነበረ። ታናሹ ወንድሟ በሚያሳዝን ሁኔታ ህይወቱን ሲያጣ፣ እሷ ግን በህይወት ተረፈች። ከዚያን ቀን ጀምሮ እናቷ ልጅቷን እንደ ልጅ አልቆጠረቻትም። በየቀኑ ጥላቻዋን በእሷ ላይ ታወርድ ነበረ። እንዲያውም መርዛማ የቸኮሌት እንክብሎችን በግድ በአፏ ውስጥ ታስገባ ነበረ። እያለቀሰችም ለምን አንቺ አልሞትሽም ብላ ትጮውባት ነበረ። ልጅቷ የራሷን ልብስ ፈጽሞ አትለብስም ነበር። የሞተው ወንድሟን ያረጀ የትምህርት ቤት ዩኒፎርም ብቻ ትለብስ ነበረ። ልብሱ ባይመጥናትም እስከ 18 ዓመት ዕድሜዋ ድረስ ለመቃወም አልደፈረችም። ከጊዜ በኋላ እናቷ እንደገና አረገዘች። በመጨረሻም ሌላ ወንድ ልጅ ወለደች። ወላጆቹም ይህን ሕፃን የሞተው ልጃቸውን እንደተመለሰ አምነው ፍቅራቸውን ሁሉ በሱ ላይ አፈሰሱ። እናቷም ከእንግዲህ በኋላ ፊትሽን ማየት አልፈልግም ብላ ተናገረቻት። ልጅቷ ግን እናቷ ከብዙ ዓመታት በኋላ ፈገግ ስትል አይታ ታናሽ ወንድሟ በመመለሱ ደስተኛ መሆኗን አሰበች። ነገር ግን ራሷ በዚያ ቤተሰብ ውስጥ ቦታ እንደሌላት አላወቀችም። እነሱ ለሷ ምትክ አግኝተው ነበረ። በዚያ ምሽት የቸኮሌት ሳጥን አነሳች። በውስጡ የነበሩትን መርዛማ ቸኮሌቶችን ሁሉ አንድ ባንድ በላች። ብዙም ሳይቆይ በከባድ መሬት ላይ ወደቀች። ሊሞት ስትል የመጨረሻ ምኞቷ እናቷ አንድ ጊዜ ብቻ እንድታቅፋት ነበረ። በዚያን ጊዜ እናቷ ወደ ክፍሏ ገባች። ነገር ግን ደካማ ሆና ስታያት እንደገና ትኩረት ለመሳብ እየተወነች ነው ብላ አሰበች። ልጅቷ እውነቱን ለመናገር ሞከረች። ነገር ግን አይኗ በእናቷ ማህፀን ውስጥ ባለው ሕፃን ላይ ተቀረጸ። በመጨረሻም ምንም ሳትናገር የሞተው ወንድሟ በጣም ይወደው የነበረውን የመጫወቻ መኪና አጥብቃ ይዛ አይኖቿን ዘጋች። አይኖቿን እንደገና ስትከፍት ግን ከሰውነቷ ተለይታ መንፈስ ሆና ነበረ። በአልጋው ላይ ተኝታ ያለችው ራሷን ተመለከተች። ከከንፈሯም የወጣውን ደም ለመጥረግ እጇን ዘረጋች፣ ግን ምንም መንካት አልቻለችም። በማግስቱ አባቷ ልጁ ከክፍሏ እንዳልወጣች አስተዋለ። መምህሯም ለምን ወደ ትምህርት ቤት እንዳልመጣች ለመጠየቅ ደወለች። ነገር ግን እናቷ ምንም ግድ አልሰጣትም። ይልቁንም ክፍሏን ለአዲሱ ሕፃን የመጫወቻ ክፍል ለማድረግ ማቀር ጀመረች። ይህን ሁሉ የምትመለከተው የልጅቷ መንፈስ በሐዘን ተሰበረ። ከዚያም እናቷ ልጅቷ በ10ኛ የልደት ቀኗ ለቤተሰቧ ስጦታ ብላ የሳለችውን የቤተሰብ ስዕል አገኘች። በዚያን ጊዜ ለዘላለም እጠብቀዋለሁ ብላ ቃል ገብታ ነበረ። አሁን ግን አባቷ እንዲጥለው አዘዘች። በእራት ሰዓት አባቷ ልጁን ለመጥራት ሞከረ። እንዲያውም የምትወደውን ምግብ ከክፍሏ ደጃፍ አስቀመጠ። ግን እሱ የሚጠብቀው ልጅ ከዚህ ዓለም መለያየቷን አላወቀም ነበረ። በማግስቱ መምህሯ ወደ ቤታቸው መታ ልጅቷ በትምህርት ቤት ጉልበተኝነት እንደሚደርስባት ነገረቻቸው። ነገር ግን እናቷ እንደገና ሁሉንም ጥፋት በልጇ ላይ ጫነች። እንዲያውም የወንድሟን ሞት እሷ እንደፈጠረችው ከሰሰቻት። አጋንንት ነች ስትላት ሰደበቻት። ልጅቷ መንፈስ ሆና ከፊቷ ቆማ ብትመለከትም ማንም ሊያያት አልቻለም። ቀናት አለፉ። ከዚያም አንድ ጎረቤት ከክፍሉ የሚወጣውን ያልተለመደ ሽታ አስተዋለ። በመጨረሻም ቤተሰቡ የልጅቷን ክፍል በር ከፈቱ። በዚያ ቅስፈት ሁሉም በድንጋጤ ቀዘቀዙ። ልጅቷ በአልጋዋ ላይ ተኝታ መተንፈስ አቁማ ነበረ። ከጎኗም ባዶ የቸኮሌት ሳጥን ተቀምጦ ነበረ። አባቷ በሐዘን ተደርቆ ወደቀ። እናቷ ወደ ልጇ ሮጣ አቀፈቻት። በዚያን ጊዜ ልጇ ከመሞቷ በፊት ልትናገር የፈለገችው ነገር አስታወሰች። ነገር ግን ያኔ ሁሉም ነገር ከልክ በላይ ዘግይቶ ነበረ።